ገራለው እኔ መሰክራለሁ የሔዋን አለኝታ ማርያም የአዳም ተስፋው ማርያም የኖህ መርከብ ማርያም የያዕቆብ መሰላል የይስሐቅ መዓዛ የዘካርያስ ደስታ የአቤል የዋህት ኦርቶዶክስን እየቀረብኩኝ ኦርቶዶክሳውያን እያገኘው ስመጣ ኢየሱስ የሚለው ስምን የሚቃወሙ ኢየሱስ የሚለው ስም የሚጠሉ የሚመስለው ብዙ ሰው ነበር። ኢየሱስን አይጠሉ ኦርቶዶክሳውያን ሲከታች ጻፉ። ኢየሱስ ክርስቶስ ጌታ ነው በሉ። ኢየሱስ ክርስቶስ ጌታ ነው በሉ። አይጠሉም ስሙ። እኔ በጣም ቀርብ ያዩዋቸው ለመከራከርም የብዙ ነገር ግን ኢየሱስን ይወዱታል። ሳችን ውስጥ ባለው ገንዘብ አይደለም የእግዚአብሔርን አባትነት የምንለቀው። አንዳንድ ሰዎች ገንዘብ ሲያገኙ ባረከኝ ይላሉ። ገንዘብ የሌለው ሰው የተረገመ ነው። በመደፈርም ይሁን በምንም ይሁን የሥጋ ድንግልና እንደሌላት ከታወቀ ያ ተክሊል አይደረግም። ሲራ ተክሊል የሚፈጸመው ለደናግል ነው፣ ድንግል ለሆኑ በሥጋ ድንግል ለሆኑ። ሰላም ጤና ይስጥልን የቃል ሚዲያ ቤተሰቦች እንደምን ቆያችሁ? የእግዚአብሔር ሰላም ከሁላችን ጋር ይሁን። ዛሬም እንደተለመደው አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዘንላችሁ መጥተናል። እነዚህም ቪዲዮዎች መምህር ኢዮብ ስለ ድንግል ማርያም ያስተማረው ትምህርትና ፓስተር ሶፎንያስ ደግሞ ስለ ኦርቶዶክስ ያለውን አመለካከት ያሳየናል። እነዚህን ቪዲዮዎች እንመለከታለን። ሌላም ቪዲዮዎች አሉ። አብራችሁን ቆዩ። ገራለው እኔ መሰክራለሁ የሔዋን አለኝታ ማርያም የአዳም ተስፋው ማርያም የኖህ መርከብ የያዕቆብ መሰላል የይስሐቅ መዓዛ የዘካርያስ ደስታ የአቤል የዋህት የኢዮብ ትዕግስት የኤልያስ መና የሙሴ ደመና ጸጳጦስ ዘሲና የተዋህዶ አለኝታ የመነኮሳት ስንቃቸው የደካሞች ምርኩዛቸው የደናግሊያን መመኪያቸው የሰማዕታት አክሊላቸው የኩኬለሿ ማርያም ማርያም ማርያም። እስኪ ዛሬ ሁላችሁ ማርያም 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 እያላችሁ ኮሜንት ላይ ጻፉልን። እንዴ ከጥቅስ በላይ አይደለች እንዴ እሷ? ምዕመናን ወገኖቼ እኛ ልንጠቅማት ምን ወስዳት ይመስላችኋል? አንዳንዶች ስንቱን ተጠቀምንባት ወገኖቼ። ምንም የተጠቀማችሁት የለም በዚች ሰማያዊት ቅድስት ድንግልና። እንባችሁ አልታበሰም። ኪዳነ ምሕረት ደጅ ሄዶ ያፈረ ማን ነው ወገኖቼ? እሷ ለምኗት ድረሽልኝ ብሏት ከልጅሽ ከወዳጅሽ አማልጂኝ ብሏት ምስጢር ያልተፈታለት ቋጠሮ ያልተበጠሰለት የተሰነጠቀው ያልተጠገነለት የተሰበረው ያልታደሰለት የፈረሰው ያልተጠገነለት ማን ነው ወገኖቼ? ወገኖቼ ልጇ እየታዘዘ ላደጋት እናት ይህ ትልቅ ነገር ነውን? ዛሬ የሰማሁትን ልንገራችሁ። አንድ ሰው ለምስክርነት ቆሞ መጣ። ሚስቴ 4 ጊዜ ሰርጀሪ ተደርጋለች አለ። እጢ ለአራተኛው ሰርጀሪ ሆስፒታል ስንገባ 20 ሺህ ብር አምጣሉኝ አለ። 20 ሺህ ብር መስጠት አያቅተኝም አለ። እኔ ግን ንግግሬ የተወደድሽ ኪዳነ ምሕረት ይቺን ሚስቴ እባክሽ ከዚህ በላይ ሰርጀሪ አትሰራ እባክሽ አንቺ ፍቻት እያልኩ ሆስፒታል ውስጥ እመቤታችንን ማናገር ጀመርኩ አለ። ከዛ ሪፈራሉን አለ የሪፈር ወረቀቱን ይዤ እኔ ግን የምነጋገረው ሚስቴን አንቺ አድኝልኝ እያልኩ እያወራው ባጃጅ ውስጥ ገባንና አለ ወደ ኪዳነ ምሕረት ቤተክርስቲያን ሄድን አለ። በሸክም ነው ያለችው አለ። ልክ ኪዳነ ምሕረት ቤተክርስቲያን ስንገባ በሸክም የነበረችው ሚስቴ ቆመቻ። እግዚአብሔር ያሳያችሁ እጅግ ብርቱ የሆነው ምናልባትም ወደ ካንሰር ይቀየር የነበረው ያ እጢ የት እንደገባ አይታወቅም። 3 ወር ሙሉ ስለቴን ለመፈጸም ታገስኩ አለ። አሳየኋት አለ። ይህቺ ሴት ልክ ኪዳነ ምሕረት ግቢ እንደወሰድኳት እኔ ያየሁትና ማምነው አለ የተወደደች ማርያም ሰርጀሪ እንደሰራቻት እርግጠኛው ሆንኩኝ አለ። ከ3 ወር በኋላ ጤናማ ናት አለ። 20 ሺህ ብሩን ለሆስፒታል መከፍለውን ይሄው አምጥቻለሁ ብሎ ዛሬ ነው። የተወደዳችሁ ኦርቶዶክሳውያን ይህቺ ማርያም ይህቺ ቅድስት ድንግል እንዴት ያለች በረከታችን እንደሆነች ከቅዱሳት መጻሕፍት ጥቅሶች በላይ እንደሆነች አያችሁ ወገኖቼ። ለዚህች ለተወደደች ቅድስት ድንግል የተሰጠው ጸጋ እኮ የሰማይና የምድር ሀብት እኮ ነው። ጸጋን ሁሉ የተመላች ሆና ምልጃ ለማርያም ቁም ነገር ነው። ኦርቶዶክስን እየቀረብኩኝ ኦርቶዶክሳውያን እያገኘው ስመጣ ኢየሱስ የሚለው ስምን የሚቃወሙ ኢየሱስ የሚለውን ስም የሚጠሉ የሚመስለው ብዙ ሰው ነበረ። ኢየሱስን አይጠሉ ኦርቶዶክሳውያን ሲከታች ጻፉልኝ። ኢየሱስ ክርስቶስ ጌታ ነው በሉ። ኢየሱስ ክርስቶስ ጌታ ነው በሉ። አይጠሉም ስሙ። እኔ በጣም ቀርብ ያዩዋቸው
ለመከራከርም ለብዙ ነገር ግን ኢየሱስን ይወዱታል። ኦርቶዶክሳውያን ከታች ኢየሱስ ጌታ ነው እያላችሁ ጻፉ ውስጥ ኢየሱስን ይወዳሉ። ኢየሱስን ኦርቶዶክሶች በፍጹም ፍቅር ይወዱታል። የመስቀሉን ሥራ ይወዳሉ። ኢየሱስ ጌታ ነው በሉ እስቲ ኦርቶዶክሳውያን። ጌታ ይባርካችሁ። ኢየሱስ ብቻውን ጌታ ነው። መዳን በሌላ በማንም እኔ ምናሉ ይቀበላሉ። ቁጭ ብዬ ሰማኋቸው፣ ቁጭ ብዬ አዳመጥኳቸው፣ ጊዜ ሰጥተዋቸው ፈተንኳየው። ኦርቶዶክሳውያን ኢየሱስ ለሁሉ ነው። አንዱ ስለ ሁሉ ሞተ ይላል። እሱ የሁሉ ጌታ ነው። የሃይማኖት መስራች አይደለም ኢየሱስ። ኢየሱስ የሃይማኖት መስራች አይደለም። ከሞት ወደ ሕይወት የመጣንበት መድኃኒት ነው። ኢየሱስ መድኃኒት ነው። ከኢየሱስ ውጭ ሕይወት የለም። ዮኒ ማኛ ልክ ነው ያለው ከኦርቶዶክስ ተዋሕዶ እምነት ለቀኩ ያለበትን ምክንያት ተናግሯል። አሳያችኋለሁ። ይሄ ምክንያት ደግሞ ትክክለኛ ምክንያት ነው። ይሄው የኦርቶዶክስ ተዋሕዶ እምነት ተከታይ ነኝ፣ ግን ሐቁን ሐቅ እላለሁ፣ ሐሰቱን ሐሰት እላለሁ። ምንድነው ምክንያቱ የምትሉ ከሆነ በደንብ አዳምጡ። ኦርቶዶክስ አላሸክላለችን ኦርቶዶክስ ጋር እየነገርኩ ነው። እየጠነቀርክ በእምነት እየጎበስክ ስትሄድ ጾም በጾም ታረግና ከዛ ቆሎ ትበላል። ገዳም ገብተህ ቆሎ መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። እዚህ ነፍሴ በአንድ ወር ውስጥ ይሸቅልልሃል፣ 500 ሺህ ይዘጋል። በቅርቡ እንዳልክ መኪና ይዛ ቤቷን ፏ ብልጭ ስትል ታያለህ። እንግዲህ እንደሰማችሁት ነው። ዮኒ ማኛ እዚህ ጋር ምንድነው የዋሸው? ምንድነው እኛን ኦርቶዶክሳውያንን የሚያናድደን? የኦርቶዶክስ ተዋሕዶ እምነት ለቢዝነስ ትሆናለች? እስቲ ንገሩኝ። ማንም እንደፈለገ ነቢይ ነኝ ሐዋርያ ነኝ ያለ አዳራሽ የተከራየ በስሙ ቸርች ከፍቶ ቢዝነስ ሊሰራባት አይችልም። አልዋሽም፣ ትክክል ነው። ትመቻለች። እስቲ ለቢዝነስ ትመቻለች ወይ? ምን ዋሽቶ ነው እሱ ላይ እኛ እንደዚህ ምንጮው? ሲቀጥል ሁሌ ጸሎት ነው እያለ ነው። ልክ ነው። እስቲ የኦርቶዶክስ ተዋሕዶ እምነት ቸርች ላይ ጠዋት ሂዱ ኪዳን አለ፣ ቀን ሂዱ ቅዳሴ አለ፣ ሌሊት እንኳን ማለት ነው ሌሊት ብትሄዱ ሰዓታት አለ። 24 ሰዓት ጸሎት ያለባት ቤተክርስቲያን ነች። ይሄ ደግሞ አይመችም አለ ብዙዎቹ። እንዴ ምን ጸሎቱ ብቻ? ጾሙሳ በአመት ስንት አጽዋማት ነው እቺ ቤተክርስቲያን ያላት? አርብና ሮብን ሳይጨምር እንደፈለጉ ያገኙትን ማግበስበስ ለሚፈልጉ ከርሳሞች እኮ እቺ ቤተክርስቲያን አትመችም። ልክ እኮ ናቸው። ለሚጠፋው ለዚህ ለብልጭልጩ ለጊዜያዊ ዓለም የሚሆን ነገር የላትም። አፍሽን ዝጊ። አፏን አትዘጋም እንዴ? እቺ ምንም አያመጣም። ቢነካሽ እንኳን የሴቶች መብት አለ። ባለፈው የትም ስትንዘላዘይ ዝም አልኩሽ። አሁን ግን አላልፍሽ። ምን? እኔ ነኝ የትም የምንዘላዘለው? አዎ አንቺ። ቆይ አንቺ ግን እንዴት ነው የሚያደርግሽ? ቆይ ማንን ተማምነሽ ነው አንቺ? በእናትህ ዝም በል። 2 ዓመት ሙሉ ያንተ ፍቅር። 2 ዓመት አይገርምሽ? ጥርግ ማለት ትችያለሽ። አንተ ብቻ የምትለውን የመቀበል ግዴታ የለብኝም። ግዴታ አለብሽ። የምለውን ሁሉ ትሰምኛለሽ። ምን አለ ጋብዞኝ ገብቼ ሞቅ ባረግላቸው። አርፈሽ ተቀመጪ። ቆይ አንቺ ሴትዮ ምን ይሁን ነው የምትይው? አንተ ራስህ ምን ይሁን ነው የምትለው? ኋላ ግን ሰይጣኔን አታም ያ ጋበዙኝ፣ ጋብዘውናል፣ እንግባ። ወይዬ ራስህን እንደ ወንድ ነው እንደምታየው? የዚህ ቤት አባወራ እኔ ነኝ። እኔ የምልሽን ትሰሚያለሽ። ጭራሽ ልትገዛኝም ያምራል። በደንብ አድርጌ እገዛሻለሁ። ማን ስለሆነ ነው እሱ? ቆይ አላበዛውም እንዴ? ምንድነው ይሄን ያህል ገረድ ያደርግሻል? ሴት ስለሆንሽ መናቁ ነው? አትስሚው። ሲያፈጣ አፍጭበት። በዩ ምንም አያመጣም። ቢነካሽ እንኳን የሴቶች መብት አለ። ሁሉም ይጮሁልሻል። ከዚህ በፊት በጣም ብዙ ጊዜ ታግሸሻለሁ። ወንድ ነኝ ብለህ ነው የምታስበው? አፍሽን ዝጊ። አፏን አትዘጋም እንዴ? እቺ እንዴ እሷ አፏን የማትዘጋ ከሆነ ለምን አንተ አታዘጋላትም? እንዴት አይነት ንቀት ነው ይሄ? ምን አይነት መዳፈር ነው? ሂድ አንተ አፏን አዘጋት። ንግግሯ አያናድም? ምን አይነት ንቀት ነው? አፏን አዘጋት በላት። በል ሂድ። አሁን ደግሞ የለፋንበትን ስራ ውጤቱን እንጠብቃለን። ውድ ኦርቶዶክሳውያን ያው ሰይጣን እንዲህ ከጀርባችን ቆሞ ይፈትነናልና ልንጠነቀቅ ይገባል ብዬ ነው ማሳስበው። ለምን መሰላችሁ? አብዛኛ ጊዜ እኛ ስሜታዊ ነን። ስሜታዊ በምንሆንበት ሰዓት ደግሞ
ያው ሰይጣን እንዲህ እንጋብዘዋለንና ከስሜት ነጽተን ነገሮችን አስበን በማስተዋል ነገሮችን እንድናደርግ ሳስባለሁ። በመደፈርም ይሁን በምንም ይሁን የስጋ ድንግልና እንደሌላት ከታወቀ ያ ተክሊል አይደረግም። ሲራ ተክሊል የሚፈጸመው ለደናግል ነው፣ ድንግል ለሆኑ በስጋ ድንግል ለሆኑ። አሁን በጣም እየተቸገርን ያለነው እንዳልኳችሁ ተክሊል በተደረገበት ቀን ሰርጉ ይደረጋል፣ ከበሮ ይመታል፣ ዝላይ አለ፣ ላብ አለ። ለስርዓተ ቁርባኑ የማይመቹ ነገሮች፣ የማይፈቅዱ ነገሮች በሙሉ ትመለከታላችሁ። እኔ ስለ ስርዓተ ተክሊል ማስተማር የማልፈልገው እስካሁን ለዚህ ነው። ለምን ቢባል እነዚህ ነገሮች መናገር በዚህ ዘመን እንደ እብድነት ሊቆጠር ይችላል። ወንዱ ድንግል ሆኖ ሴቷ ድንግል ባትሆን ለወንዱ ብቻ ስርዓተ ተክሊል ይፈጸምለታል፣ ለሷ ግን አይፈጸምም ስርዓተ ተክሊል። ወይም ደግሞ ቡራኬው ለሱ ይደረጋል፣ ለሷ ግን አይደረግም። ሴቷ ድንግል ሆና ወንዱ ድንግል ባይሆን ለሷ ብቻ ስርዓተ ተክሊሉ ይፈጸማል፣ ቡራኬው ይደረጋል፣ ጸሎተ ቡራኬው ይደገማል፣ ለሱ ግን አይደረግም። ለሷ አክሊል ይደረግላታል፣ ለሱ ግን አይደረግም። ለዚህ ስርዓቱ ያዛል። አሁን ምን እንደማለት መሰላችሁ? ሴቲቱ ስርዓተ ተክሊል ተፈጽሞላት አክሊል አድርጋ ወንዱ አላደረግም። ምን እየተናገረችበት ነው? እሷ ይሄው ባሌ ውዱ ባሌ በየሜዳው እንደፈለገ ሲሆን ከርሞ፣ እኔ ግን ሐሳቡ እንደሱ ነው። እኔ ግን ድንግልናዬን ጠብቄ እስከዚህ ሰዓት ድረስ ቆይቼ ይሄው አክሊል ደፍቻለሁ እንደማለት ነው። ባሏን አጋለጠችው፣ ባሏን በአደባባይ አጋለጠችው። እሱስ ምን እያደረገ ነው? ተክሊል ቢያደርግ ይሄው እኔ ወንዱ እንኳን ራሴን ስጠብቅ፣ እሷ ግን እንዲህ ነው ሐሳቡ። እና አንዳንድ ጊዜ የምናደርጋቸው ነገሮች ትርጉማቸው ምንድን ነው? ያን ነገር ማድረግ ለማን ይጠቅማል? ሌላው ይሄ ብቻ አይደለም። በተክሊል ስላገባህ ብቻ ትዳርህ ይጸናል ማለት አይደለም። ጋብቻ የሚወሰነው አንደኛ በእግዚአብሔር ጥበቃ፣ ከዛ ቀጥሎ አንተ ለጋብቻ በምትከፍለው ዋጋ ነው የሚለካው እንጂ እዚህ በሚያብረቀርቅ አክሊልና ካባ ስለተዳርክ አይደለም። ይቻላል፣ ልክ ነው። ነገር ግን ባልን ማጋለጥ፣ ሚስትን ማጋለጥና በአደባባይ ሌላን ሰው ማዋረድ ስለሆነ ትርጉሙ በዚህ ምክንያት ምናልባት ይህንን መተው ቢቻልና በስርዓተ ቁርባን ቢሆን የተሻለ ነው። ምክንያቱም ይቺ ሴት ድንግልናዋን በመጠበቋ ዋጋዋ አይቀርባትም። ተክሊል ባለማድረጓ ግን ከመንግስተ ሰማያት አትከለከልም። ለምን? ድንግል ናት። ያንን የሚያውቅላት እግዚአብሔር ስለሆነ። አንዳንድ ጊዜ ይሄ ብቻም አይደለም። በሚጋቡበት ጊዜ እሷ ድንግል ከሆነች ለባሏ ስትል የስርዓተ ተክሊሉ ልተው ትችላለች። በጣም ትክክለኛው እሱ ነው። በነገራችን ላይ አንድ ሰው ድንግልናውን ከጠበቀ በቁርባን ሊያገባ ሁሉ ይችላል። እየሰማችሁ ነው አይደለም? በምን ሊያገባ ይችላል? በቁርባን። ተክሊሉ አይገባኝም ብሎ በቁርባን ሊያገባ ይችላል። ድንግል እኮ ነው፣ ግን ድንግል ናት። ምን ሊል ይችላል? በአይምሮዬ የዝሙት ሐሳብ ተመላልሷል ሊል ይችላል። ምናልባት አንድ ሰው በእጮኝነት ጊዜው ሚስቴን አቅፌያለሁ ወይም እጮኛዬን አቅፌያለሁ፣ በዛ ሰዓት የተሰማኝ የስጋ ፍላጎት የስጋ ፈቃድ አለ፣ ስለዚህ እኔ ተክሊል አይገባኝም ብሎ በቁርባን ሊያገባ ይችላል። መልካም አደረገ። ሴቷም እንደዚህ አንዴ ቆይ። ልክ መንገዱ ለጥ ያለ ሲመስል ኮረብታው ወጣ ገባው አልፎ አስፋልት የሆነው መንገድ ሲመጣ ልክ መኪናው በሰላም መጓዝ ሲጀምር ያንን ገደላማ መንገድ በጥበብ ያሳለፈንን ሹፌር በቃ ወረድ ከዚህ በኋላ አታስፈልግም አይባልም። በወጣ ገባው ጊዜ ያሳለፈን ሹፌርም አሁንም በሰላሙ ጊዜ መንገዱ በተስተካከለ በመሰለንም ጊዜ ሹፌሩ ያስፈልጋል። ልክ ህይወታችን የተስተካከለ ሲመስለን ጥቂት ሳንቲም ማግኘት ስንጀምር አሉ እነዚህ ስንባል እግዚአብሔርን አንጣለው። እግዚአብሔር በየትኛውም ጊዜ ያስፈልጋል። እንዲያውም ከወደቅንበት ጊዜ ይልቅ ይበልጥ ነገሩም ሲመቻች እግዚአብሔር ከኛ ጋር በደንብ መጣበቅ አለበት። አንዱ ምን ብሎ ጸለየ? አምላኬ ሆይ ረሃቤን ታግዬ እንዳሸንፍ ረድተኸኛል፣ ለዛም አመሰግንሃለሁ። አደራ ከጥጋቤም ጠብቀኝ ብሎ ጸለያሉ። ይመቻች። ነገረ ድህነትን ስንረዳ ነገረ ድህነት የምንረዳበት መንገድ ማስተካከያ ያስፈልጋል ብዬ ብዙ አስባለሁ። እሺ ነገረ ድህነት አንድ ነገር ማለት አይደለም። እሺ ለምሳሌ እንደ አራት ነጥቦች ልንገር። በዮሐንስ ወንጌል ምዕራፍ 3 ቁጥር 35 ላይ በልጁ ያመነ የዘላለም ሕይወት አለው ይላል። እሺ የዘላለም ሕይወት ለማግኘት በማን ማመን አለብህ? በልጁ ማመን አለብህ። እሺ በዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። እሺ የዘላለም ሕይወት ለማግኘት ምን ማድረግ አለብህ? ስጋውን ደሙን መቀበል አለብህ ማለት ነው። በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ደግሞ ያመነ የተጠመቀ ይድናል ይላል።
ሶስት ነገር ማለት ነው። በልጁ ያመነ የዘላለም ሕይወት አለው። ስጋውን ደሙን የተቀበለ የዘላለም ሕይወት አለው። ያመነ የተጠመቀ ይድናል። እሺ አሁን ሶስት መዳኛ መንገዶች ነገርኩ። አራተኛ አብሮ መሰፋት ያለበት አብሮ መተሳሰር መገናኘት ያለበት በማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ ምን ብሎ ተጽፏል? ወዛ አስተየ ጽዋዓ ማይ ቆሪር በስመ ረድኤ አማን ብለክሙ ይሃጉል አስቦ በመንግሥተ ሰማያት በደቀ መዝሙሬ ስም ቀዝቃዛ ውሃ ያጠጣ እውነት እላችኋለሁ ዋጋውን በሰማይ አላጠፋበትም ይላል። እሺ በጣም በቀላል ቋንቋ ስተረጉም ምን አወርሰዋለሁ ማለት ነው? መንግስተ ሰማያት ነው አወርሰዋለሁ ማለት ነው። በልጁ ያመንከው ምን ለመውረስ ነው? መንግስተ ሰማያት። ስጋው ደግሞ የተቀበልከው ለምንድን ነው? ያመንከው የተጠመቀው ለምንድን ነው? በደቀ መዝሙር ስም ውሃ የምታጠጣው ድሃ የምትረዳው የምታበላው ለምንድን ነው? መንግስተ ሰማያት ለመግባት። ቅድም እንዳልኩ ክርስቶስ ያመነ ሰው የተጠመቀ ሰው ለራሱ የበላ ሰው ለድሃ ማብላት አለበት። ይህንን ደግሞ በሌላ ቋንቋ ስንረዳው የያዕቆብ መልእክት ምዕራፍ 2 ላይ ስትመለከት ሃይማኖት እንተ አልባቲ ምግባረ ሰናይ ምውቲ ኢቲ በጎ ስራ የሌለው ሃይማኖት የሞተ ነው ይላል። አንድ ሰው ለምሳሌ አንተ እሸቱ ትባላለህ፣ እኔም እሸቱ እባላለሁ። ነፍስ ብትወጣ ሞትን ማለት በሌላ ቋንቋ አይደለም። ከዚህ በኋላ መጋቢ አዲስ መጣ የሚባል ያቆምና ምን መጣ ይባላል? ሬሳ መጣ፣ አስከሬን መጣ ይባላል። አሁን አየህ ነፍስ ከተለየችው በኋላ ስጋ አስከሬን የሚል ስያሜ እንደሚወጣለት ሁሉ ሃይማኖትም ምግባር ስራ የተለየው ሃይማኖት የሞተ ነው ማለት አንድ ሰው በማመን ብቻ ሊድን አይችልም። አሁንም ያዕቆብ እዛው ላይ ምን ይላል? ከማሁሰ አጋንንትኒ ያምኑ ቦቱ ወይደነግጹ አንተ ሞኝ አንተ ጅል ለማመንማ ዲያብሎስም ያምናል፣ ነገር ግን እምነቱ ምግባር አልባ ስለሆነ አይድንም። ስለዚህ አንድ ሰው ለመጽደቅ ሂደቶቹን ማሟላት አለበት። ቅድም እንዳለው አሁን ድህነት የምንለው ጥቅል ስም ነው። አሁን ልክ እሸቱ ስለሆነ አንተ ጠቅል እየጠራው በተናጠል ልጥራህ ብል ግን አንድ ሰዓት አይበቃኝም። እንዴት? ጸጉርህ፣ ጥርስህ፣ አፍንጫህ፣ እግርህ፣ ጉበትህ፣ ኩላሊትህ ስል ብዙ የድርጅቱ አባላት ብዙዎች ናቸው። ትክክል። ሰው ማለት እኮ ጥቅል ነው። የድርጅቱ ስም አይደለም። የድርጅቱ አባላት እኮ ሲጠሩ ምንድን ነው? አይን አለ፣ አፍንጫ አለ፣ ጥርስ አለ። የሁሉ ጠቅል ለግልግል ምን ብለን እንጠራለን? አየለ ከበደ ብለን እንጠራለን። አሁን ነገረ ድህነትንም ስንረዳው እንደዚሁ ነው። የብዙ ነገሮች ስብስብ መጠሪያ እንጂ አንድ ነገር አይደለም። ይሄን ደግሞ ቅድም የነገርኩ ከወንጌል ያወጣሁትን። ይሄ ለምን አይጠይቀኝም ታዲያ በዕለተ ምጽአት ጌታችን? የቱ አሁን የተዘረዘሩትን ማሰሪያውን ነው የጠየቀን። ማሰሪያውን ነው የጠየቀን። ይኸውልህ የዕለት እንጀራችንን ስጠን የምንለውን ስንተረጉም ምን አለ እዚህ ውስጥ? ባህሪ እንስሳዊና ባህሪ መልአካዊ አለ አባቶች። እሺ ሰው በመልአካዊ ባህሪው ሌላውን ያበላል፣ በእንስሳዊ ባህሪው ለራሱ ይበላል አሉ። እሺ አሁን አንተ ለድሃ ስታበላ እንደ መልአክ ሆንክ ማለት ነው። ለራስህ ስትበላ ደግሞ ያው ከብት ማለት ነው። ምን አሁን ልዩነት እኮ የለውም። በመዋለዱ እኮ ከከብቶች እኩል እኮ ነው። ልክ ነው። የሆነ እኮ አራት ጥጃ የወለደች ላም እኮ አለች። እኔ 4 ልጅ አለኝ። የሆነ ቦታ አንዲት ላም እኮ 4 ጥጃ አላት። የመውለድ የጽድቅም የኃጢአት መለኪያ ስላልሆነ ማለት ነው። ስለዚህ ማሰሪያውን ነው የጠየቀን። በነገራችን ላይ መጽሐፍ ቅዱስን የምታነቡ ሰዎች የምናነብ ሰዎች መጽሐፍ ቅዱስ እንደው ዓለም ተስማምቼበታል የሚለው እንኳን ብንወስድ 66 ነው። እሺ 66ቱ መጻሕፍት 40 ሰዎች ናቸው የጻፉት። የብሉይ ኪዳኑ 32 ነው፣ የሐዲስ ኪዳኑ 8 ሰዎች ናቸው የጻፉት። እሺ 8 ሰዎች የጻፉት ለምሳሌ ሐዲስ ኪዳኑን ብትመለከት ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። እሺ እነዚህ ማቴዎስ 1 ጻፈ፣ ማርቆስ 1 ጻፈ፣ ሉቃስ 2 4 ዮሐንስ 5 9 ቅዱስ ጳውሎስ 14 23 የጴጥሮስ 2 25 ይሁዳ 1 26 ያዕቆብ 1 27 እነዚህ 8 ሰዎች የጻፉት ነው ሐዲስ ኪዳን። አሁን ምን ለማለት ነው የፈለኩት? አንዱ ቦታ ላይ የምታገኘው ምንባብ ሌላ ቦታ ምን እንዳለ ጭምር ማረጋገጫ ማግኘት አለ። ለምሳሌ አሁን አንድ ሰው ሮሜ 8:34 ላይ በእግዚአብሔር ዘንድ የሚማልድን ኢየሱስ ነው ብሎ ይጠቅሳሉ። ቅዱስ ጳውሎስ የጻፈው 14 መልእክት ነው። ይሄን ቃል የተናገረው ከ14ቱ ባንዱ ነው። በዚህ ጉዳይ ስለ ክርስቶስ በሰማይ ስለሚሰራው ስራ ቅዱስ ጳውሎስ በሮሜ እንዲህ አለ፣ ዕብራውያን ላይስ ምን አለ፣ ገላትያ ላይ ምን አለ፣ ፊልጵስዩስ ላይ ምን አለ የሚለው ማየት ያስፈልጋል። በሃይማኖት እግዚአብሔር ሕግ አውጪ ይባላል። እሺ ሊቃውንት ሕግ ተርጓሚ ይባላሉ። እሺ በዘመናችን ያሉ ደግሞ ካህናት ሕግ አስፈጻሚ ይባላሉ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለው ማን ነው? እግዚአብሔር ነው፣ ኢየሱስ ክርስቶስ ነው። አሁን ክርስቶስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ እንጂ 12ቱን ሐዋርያት ዓርብ ሊሰቀል ሐሙስ ማታ ራሱን ያቆረባቸው
ክርስቶስ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ እንጂ እነማን ይቁረቡ፣ ከየት ይቁረቡ፣ ማን ያቁርባቸው፣ ለመቁረብ ምን ያሟሉ የሚለውን የትርጉም ስራ አልሰራም። እሺ ይሄን ብዙ ሰዎች ይዘነጋሉ። በጣም እናዝናለን። ትክክል። ያመነ የተጠመቀ ይድናል አለ። እሱ የተጠመቀው የት ነው? ዮርዳኖስ። ማን ያጠመቀው? ቅዱስ ዮሐንስ። በስንት ዓመት ተጠመቀ? በ30 ዓመቱ። አሁን ይሄ ያመነ የተጠመቀ ይድናል ሲል ክርስቶስ ዮርዳኖስ እየመጣችሁ ተጠመቁ፣ ዮሐንስ ያጥምቃችሁ፣ በ30 ዓመታችሁ ተጠመቁ ማለቱ ነው ወይ ብለው ሊቃውንት ይጠይቃሉ። ስለዚህ እግዚአብሔር ሕግ አውጪ ነው። ያመነ የተጠመቀ ይድናል ብሏል መጽሐፉ። የኛ ሊቃውንት ደግሞ ከሐዲስ ይሄን ወስደው ፍትሐ ነገሥት በተባለው መጽሐፋችን ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። ዋናው ሕጉ ተቀምጧል። ይሄ ሕግ አልተተረጎመም። የት እንቁረብ? እንዴት እንቁረብ? ማን ያቁርበን? በስንት ዓመታችን እንቁረብ? ለመቁረብ ምን እናሟላ? ከቆረብን በኋላ እንዴት እንኑር የሚለው ዝርዝር ጉዳይ አልተጻፈም። ስለዚህ ፍትሐ ነገሥት የሚባለው የቤተ ክርስቲያናችን መጽሐፍ ክርስቶስ ያወጣውን ሕግ መተርጎሚያ መንገድ ነው። ስለዚህ በዚህ ቋንቋ ክርስቶስ ሕግ አውጪ ነው፣ ሊቃውንት ሕግ ተርጓሚ ናቸው ማለት ነው። አስፈጻሚስ ሲባል በየደብሩ ያሉ ካህናት። ስለዚህ መጽሐፍ ቅዱስን ስንረዳ እኔ በቅንነት በበጎነት ከክፋት ከተንኮል ከምቀኝነት ነጽተን በማገናዘብ መመልከት አለብን። በልጁ ያመነ የዘላለም ሕይወት አለው አለ። ትክክል። አሁን ይችን ብቻ አንጠልጥለህ አንተ ብትጠፋ ከዮሐንስ ወንጌል ምዕራፍ 3 ቁጥር 35 ላይ አግኝቻለሁ ብለህ ይችን አንጠልጥለህ እኮ ብትጠፋ በቃ በሱ ካመንኩኝ አለቀ ብለህ መጥፋት እኮ ትችላለህ። ትክክል። ግን ይችን አንጠልጥለህ ጠፋህ እንጂ ቀጥሎ ሌላ ነገር አለ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል ብለህ በቃ ከቆረብኩኝ እኔ ባላምን ባልጠመቅ ልትል እኮ ትችላለህ። ነገር ግን የተንሰላሰለ የተሳሰረ የተያያዘ ነው ሂደቱ ማለት ነው። አሁን አንዳንድ ጊዜ እንዲህ እንላለን። እኔ እንደው አንድኛዬን ተስተካክዬ እንደው በቃ እንደው አንዳንድ ድክመቶችንም አስተካክዬ እንደው አንዳንድ ነገሮችንም አሬንጅ አድርጌ ይላል የከተማ ሰው። ከዚያ በኋላ አንድኛዬን እንደው ወደ እግዚአብሔር ተመልሼ አንድኛዬን ጸልዬ እንደው አንድኛዬን ቆርቤ በቃ አንድኛዬን ክርስቶስ ምን እስከሚል ይሄ ማለት ብቻዬን እስተካከልና ከዚያ በኋላ ማንን አገኘዋለሁ? መስተካከል የምንችለው ራሱ ከማን ጋር ነው? ከክርስቶስ ጋር ነው ራሱ ማለት ነው። ከክርስቶስ ጋር ነው። እኔ ኃጢአተኛ ነኝ፣ ብዙ ማስተካከላቸው ነገሮች አሉ። ከዚያ በኋላ እቆርባለሁ። ተስተካክዬ የምቆርብ ከሆነ ክርስቶስ ምን ያደርግልኛል? የምቆርበው ራሱ እኮ ክርስቶስ እንዲያስተካክለኝ ስለምፈልግ ነው። ይህን ታውቃላችሁ? ቆይ ውሃ የሚያስፈልገው ለታጠበ ሰው ነው ወይስ ለቆሸሸ ሰው ነው? በመታጠብ አንቀጽ ወይም በመታጠብ አውድ ማለት ነው። ለማን ምን ላለ ነው? እንግዲያው ክርስቶስ ውሃ ነው። ካደፍኩኝ የሚያስፈልገኝ ለእኔ ነው። መድኃኒት የሚያስፈልገው ለታመመ ነው ለጤነኛ ነው? ነገሩኝ እንጂ። እንግዲያው በሽተኛ ከሆንኩ ኃጢአት በሽታ ነው። ክርስቶስ የሚያስፈልገኝ ለእኔ ነው ማለት ነው። ብርሃን የሚያስፈልገው ለብርሃን ነው ለጨለማ ነው? እንግዲያው እኔ ጨለማ ከሆንኩ ኃጢአት ካለብኝ ብርሃን ክርስቶስ የሚያስፈልገኝ ለእኔ ነው። መስተካከል ራሱ ከእግዚአብሔር ጋር እንጂ ብቻን መስተካከል አይቻልም። መናገር የፈለግኩት ይሄ ነው። አንተው እያስተካከልክ ያዘኝ ነው የሚባለው። ከእጅህ አታውጣኝ። ወደ ቤቴ የመጣውን አስወጥቼ አልሰደውም ብለሃልና አንተ አስተካክለኝ። ብቻዬን አልሆነልኝም። እስተካከላለሁ ብዬ ያቀድኩት ብዙ ነበር። ብዙ ቀን እየማልኩ እየተገዘትኩ ለመስተካከል ወስኛለሁ። ግን እርዳኝ ጌታዬ፣ አቅቶኛል ማለት ያስፈልጋል። ራስን በእግዚአብሔር እጅ ወሮሮ መጣል ያስፈልጋል። ራሳችን መስራት አንችልም። በእውነት እግዚአብሔር በሚያውቀው ይህንን ነው ክርስቶስ ከኛ የሚፈልገው። ብቻችን አይሆንልንም። ከቤተ ክርስቲያን ገብተን ነው የምንስተካከለው። ኪሳችን ውስጥ ባለው ገንዘብ አይደለም የእግዚአብሔርን አባትነት የምንለካው። አንዳንድ ሰዎች ገንዘብ ሲያገኙ ባረከኝ ይላሉ። ገንዘብ የሌለው ሰው የተረገመ ነው እንዴ? ብናገኝም ብናጣም ብንበላም ብንራብም የማን ልጆች ነን? የእግዚአብሔር ልጆች። ሰይጣን ይፈትናቸዋል። አሁን እንደዚህ ይመጣና ሰይጣን እንግዲህ ሁሌ እባብ እየሆነ አይመጣም። ይህም መጠበቅ አለባት። ስልት ይቀይራል። ወደኛ ሲመጣ በጓደኞቻችን ይመጣል፣ በዘመዶቻችን ይመጣል። አሁን አንቺ እንደው በእውነት እግዚአብሔርን ሕግ እየጠበቅሽ እንዲህ ቤተ ክርስቲያን እየተመላለሽ እየጾምክ እየጸለይክ እያስቀደስክ እየቆረብክ አሁን እንዲህ መሆን ነበረብህ እንደው እግዚአብሔር እኮ እንደው ብሎ ከእግዚአብሔር ያጣላናል ሰይጣን ነው። እኛ የሰለስቱ ደቂቅ እምነት ነው ያለን። የምናመልከው አምላክ ከሚነደው እሳት ሊያድነን ይችላል። ባያድነንም ግን ላቆምከው ምስል አንሰግድም።
ባያድነንም ተመልከቱ፣ እኛን ስላላዳነን አዳኝ አይደለም እንዳትላል። እውነተኛ እምነት ማለት ኮንዲሽናል የሆነ ነገሮች ሲመቻቹልህ እግዚአብሔር አለ፣ ነገር ሲበላሽብህ በዙፋን የለህም የምትል ከሆነ አንተ በእግዚአብሔር አታም። ከቪዲዮ ብዙ ቁም ነገር አዘል የሆኑ ትምህርቶችን እንዳገኛችሁ ተስፋ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።